ዓለም ላይ ክርስቶስን የሚከተሉ ወይም ክርስቲያኖች ነን የሚሉ በጣም በሺህ የሚቆጠሩ አብያተ ክርስቲያናት ወይም ዲኖሚኔሽንስ አሉ። ከነዚህ ሁሉ መካከል የክርስቶስ የሆነችው ቤተክርስቲያን የትኛዋ መሆኗን በምን እናውቃለን? ክርስቶስ ራሱ ስለዚህ ጉዳይ ምን ብሏል? ምናልባትም በአንዳንድ ሀገሮች የተወለዱበት ሁኔታ ያደጉበት አገር ስለ ክርስቶስ ለመስማት ክርስቲያን ለመሆን እድል የማይሰጥ ሁኔታ ላይ የተወለዱ ሰዎችስ መጨረሻቸው ምንድን ነው የሚሆነው? ምንም ሳያውቁ ወይም ሳይማሩ ሌሎች ያገኙትን እድል ሳያገኙ በሌሎች ላይ የሚፈረደው ፍርድ እነሱ ላይ ይፈረዳሉ። የክርስቶስ የሆነችውን ትክክለኛይቱን ቤተክርስቲያን በምንድን ነው የምናውቃት? ክርስቶስ የኔ የሚላት ቤተክርስቲያን የትኛዋ ቤተክርስቲያን ነች? በምንድን ነው የምናውቃት? መለያችን ምንድን ነው? የነገሌ ቤተክርስቲያን የምትባል ካለች እሷ ቤተክርስቲያን አይደለች። ቤተክርስቲያኔ የሚለው ቃል ስለ አንድ ነገር እየተነገረ ነው። ቤተክርስቲያኖቼ አላለም። አብያተ ክርስቲያናቴን እሰራለሁ አላለም። ቤተክርስቲያኔ ያላት አንዲት ነች። ሁሉም እኮ ወደ ጌታ ነው የሚያደርሰው የሚባል ትምህርት ጌታ አላስተማረም። የቀሩት የገሃነም ደጆች ናቸው። የትኞቹ ናቸው የገሃነም ደጆች? የትኛዋ ነች ክርስቶስ ቤተክርስቲያኔ ያላት የሚለው ላይ መነጋገር እንችላለን እንጂ ክርስቶስ አንዲት ቤተክርስቲያን ነው መስርቶ የሄደው። ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ስለ ቤተክርስቲያን ሲናገር ክርስቶስና ቤተክርስቲያንን እያነጻጸረ እንግዲህ ቤተክርስቲያን የክርስቶስ ሙሽራ ናት፣ የክርስቶስ ልጅ ትባላለች። ልጅም ሙሽራም እንዴት ይኮናል? ማለት ልጁም ነች ሙሽራውም ነች። ልክ እንደ አዳም ማለት አዳም ሚስቱ ሔዋን ልጁም ነች እህቱም ነች። ስትመለከቱት አብረው በመፈጠራቸው እህቱ ነች፣ ከጎኑ በመገኘቷ ልጁ ነች፣ ስላገባት ደግሞ ሚስቱ ነች፣ ሙሽራው ነች፣ አካሉም ነች። ስለዚህ ክርስቶስ ቤተክርስቲያንን ይህን ሁሉ ነው የሰጣት። ከሱ ከጎኑ በፈሰሰ ደምና ውሃ ስለተገኘች ከሱ የተገኘች ልጁ ነች። ግን ደግሞ እንደ ሔዋን ሙሽራው ነች። አዳም የተባለ ክርስቶስ ነው። ይህ በስፍራው ስለምንመጣበት ብዙ አልደክምበትም። ስለዚህ ቅድስት ቤተክርስቲያን ቅድስት ነች። ቅዱስ ጳውሎስ ምን ይላል? ቅድስትና ነውር የሌለባት የፊት መጨማደድ የሌለባት ይላል። ቅድስት ነች፣ ነውር የለባትም ማለት ቤተክርስቲያን እኛ አይደለንም። ቤተክርስቲያን ሆሊ ነች፣ የተቀደሰች ነች ማለት ዘለዓለማዊቱ ቤተክርስቲያን በሰማይና በምድር ያለችው ቤተክርስቲያን አትረክስም። አካሎቿ ልንታመም ልንቆስል እንችላለን። ቤተክርስቲያን ግን ቅድስት ነች። ራሷ ቅዱስ ስለሆነ አካሉ ቅድስት ነች። ሁለተኛው ቤተክርስቲያን መጨማደድ የፊት መጨማደድ የለባትም። አታረጅም፣ አትታደስም፣ እርጅና ብልየት አያገኛትም ብለው አባቶቻችን ተርጉሙታልና ሐዋርያት በተሰሯት በአንዲት ቅድስት ቤተክርስቲያን እናምናለን ብለን የምናስተምረው ለዚህ ነው። እና ይቺ ቤተክርስቲያን ነች እንግዲህ የክርስቶስ ቤተክርስቲያን ብለን ሐዋርያዊት ቤተክርስቲያን ብለን የምንለይበት አንደኛው መነጽር ይሄ ነው። ስናጠቃልለው መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያኔ ወይም የኔ ቤተክርስቲያን ብሎ የሚጠራት የክርስቶስ ቤተክርስቲያን ማናት ለሚለው የመጀመሪያው መስፈርት የኔ የሚለው ክርስቶስ ብቻ መሆን አለበት፣ የገሌ የሚባል መሆን የለበትም። ሁለተኛ ቤተክርስቲያንን እሰራለሁ ስላለ ቤተክርስቲያንን የሰራት ክርስቶስ ብቻ ነው የቤተክርስቲያን መስራቿ የሚለውን ያሳያል። ሌላው የቤተክርስቲያን መመስረት ደግሞ በሐዋርያት ላይ ነው። አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያንን እሰራለሁ ስለሚል በሐዋርያት መሰረት ላይ ነው የታነጸችው። ስለዚህ አፖስቶሊክ ያልሆነች ቸርች ልትባል አትችልም። አፖስቶሊክ ወይም ሐዋርያዊት የሚያሰኘው የመጀመሪያው ነገር በሐዋርያት ትምህርት ላይ መመስረቷ ነው። ሁለተኛው በሐዋርያዊ የክህነት ሰንሰለት ላይ የተመሰረተች ቤተክርስቲያን መሆኗን ማረጋገጥ ያስፈልጋል። ከታሪክ አንጻር ማለት ነው። የመጀመሪያው መለኪያ አስተምህሮ ነው። ሁለተኛው ከታሪክ አንጻር ማለት ነው። የክርስቶስ የሆነችውን ቤተክርስቲያን ትሬስ ባክ አድርጎ ወደኋላ ማየት ያስፈልጋል። ለዛሬ የምንመለከተው የቤተክርስቲያን ታሪክን ፋይዳው ምንድነው፣ ምንጩ ምንድነውና በአጠቃላይ እንዴት ነበር የመጀመሪያው ክፍለ ዘመን የነበረው ሁኔታ ነው። እንግዲህ የቤተክርስቲያን ታሪክ ማወቅ በጣም አስፈላጊ ነው። በነገራችን ላይ በአጠቃላይ ታሪክ ማወቅ አስፈላጊ ነገር ነው። የቤተክርስቲያንን ታሪክ ማወቅ ግን እጅግ በጣም አስፈላጊ ነው። አንዳንድ ሰዎች የቤተክርስቲያን ታሪክ ትምህርት ሊሰጥ ሲል ለምንድን ነው መጽሐፍ ቅዱስ ማንማረው ይላሉ። መጽሐፍ ቅዱስ ታሪክ ያልሆነ ይመስል ማለት ነው። መጽሐፍ ቅዱስ አብዛኛው መጽሐፍ የታሪክ መጽሐፍ ነው። በብሉይ ኪዳንም የታሪክ መጽሐፍ አለ። በአዲስ ኪዳንም የክርስቶስ ቤተክርስቲያን ታሪክ የሚጀምረው ከሐዋርያት ስራ ነው። የሐዋርያት ስራ ሐዋርያት ምድር ላይ የሰሩት ስራ የቤተክርስቲያን ታሪክ ነው። ይሄ ውጫዊ ታሪኳን፣ የአገልግሎት ታሪኳን፣ የተልእኮ ታሪኳን የሚያሳይ ነው። መለስ ስንል ደግሞ የቅዱስ ጳውሎስ መልእክታት ደግሞ ውስጣዊ የነበሩ ጉዳዮችን የአብያተ ክርስቲያናቱን እንደ ውስጣዊ ክርክሮችም ጥያቄና መልሶችም በጎን መጥፎም ጎኖችን የሚያሳዩ እውነታዎች በመልእክታት ላይ ተጽፏል። ስለዚህ ራሱ መጽሐፍ ቅዱስ ራሱ ወንጌል የታሪክ መጽሐፍ ነው አንደኛ። ሁለተኛ አሁን ሁላችን እጅ ላይ ያለው መጽሐፍ ቅዱስ
እውነተኛ መጽሐፍ ቅዱስ መሆኑን በምን አወቀ? ትክክለኛው ወንጌል ይሄ ወንጌል መሆኑን፣ ትክክለኛው የጳውሎስ መልእክት ይሄ መልእክት መሆኑን በምን አወቅ ተብለን ብንጠየቅ እዛው ላይ የጳውሎስ መልእክት የሚል አለ ብለህ ማስረጃ ልጠቅስ አትችልም። ራሱን ለራሱ ማስረጃ ሊሆን አይችልም። ምንድን ነው እነዚህን ወንጌላትና እነዚህን መጽሐፍ ቅዱስ እንድንቀበል ያደረገን? የቤተክርስቲያን ታሪክ ነው። ምክንያቱም አሁን በምናየው መልኩ መጽሐፍ ቅዱስን በቀኖና ወስና ወንጌል 4 ነው፣ የጳውሎስ መልእክት 14 ነው፣ እንዲህ ነው እንዲያ ነው ብላ በቁጥር የወሰነችውና የደነገገችው ካኖናይዝ ያደረገችው ቤተክርስቲያን ናት። ከመጽሐፍ ቅዱስ ከሐዲስ ኪዳን መምጣት በፊት ቤተክርስቲያን ነበረች፣ ትቀድማለች። መጽሐፍ ቅዱስን ሰርታ ጠርዛ መድባ የሰጠችን ቅድስት ቤተክርስቲያን ናት። ይህ ካኖኒካል ሂስትሪ ኦፍ ዘ ቸርች ይባላል። ቤተክርስቲያን ስክሪፕቸራል ካነን ማለት ነው፣ ወይም መጽሐፍ ቅዱሳዊ የቀኖና መወሰን ሂደት ማለት ነው። ይህን ካላወቅ ሊገባ አይችልም። አሁን የምንጸልየው ጸሎት መቼ ነው የተጀመረው? የመጀመሪያዋ ቤተክርስቲያን ህንፃ ነበራት? ይሰበሰቡ ነበር? ቁርባን የሚያደርጉት እንዴት ነበር? ቅዳሴ የሚደረገው እንዴት ነበር? ይህንን ካላወቅ ቤተክርስቲያንን ልታውቃት አትችልም። ስለዚህ የመጀመሪያዊቱን ቤተክርስቲያን ታሪክ ወደኋላ መመለስ ያስፈልጋል። ክርስቶስ የሾማቸው 12 ሐዋርያት ነበሩ። 72 አርድእት አብረዋሉ። እነዚህ የሾማቸው ሲሞቱ ማን የተተካው? እነሱ ራሳቸው ማንን ተክተው ሄዱ? ይህንም ማወቅ አለብን። ያለ ቤተክርስቲያን ታሪክ ይመረዳት አንችል። በተለይ የመጀመሪያውን ክፍል የሐዋርያት ሥራ ላይ ነው በሰፊው የምንመለከተው። እንግዲህ ቤተክርስቲያን ክርስቶስ ካረገ በኋላ ነው ታሪኳ የሚጀምረው። በምድር ያለችው የክርስቶስ አካል የቅድስት ቤተክርስቲያን ታሪክ የሚጀምረው ከክርስቶስ እርገት በኋላ ነው። ስራዋን የምትጀምረው በይፋ ማለት ነው። ቤተክርስቲያን የተወለደችው መቼ ነው ብትባሉ ይህን ቪዲዮ የምታዩ ሰዎች የቤተክርስቲያን የልደት ቀን በዓለ ጰራቅሊጦስ ነው። ጌታ ባረገ በ50ኛው ቀን ቤተክርስቲያን ተወለደች ማለት ነው። የልደቷ ቀን ተብሎ የሚከበረው እሱ ነው። በዓለም ሁሉ ቋንቋ የተናገረችበት ፍቅር በሚባል ቋንቋ። አውግስጢኖስ ስለዚህ ጉዳይ ሲናገር ምን ይላል? እግዚአብሔር በሰናኦር ሜዳ የበታተነውን የዓለምን ቋንቋ በጰራቅሊጦስ ቀን ሰበሰበው ይላል። ከዚህ በኋላ እንግዲህ ቤተክርስቲያን ከተወለደች በኋላ በጣም ደስ የሚል ጊዜ ነው በሐዋርያትና በመጀመሪያዎቹ ክርስቲያኖች መሀል የነበረው። ሁሉም በኢየሩሳሌም ተሰብስበው በጸሎት እየተጉ ቃሉን እየተማማሩ የክርስቶስን ነገር እያስታወሱ በጣም በደስታ ኢየሩሳሌም ውስጥ መኖር ጀመሩ ማለት ነው። ይሄ ከክርስቶስ ሐሳብ ትንሽ ይርቃል። ለምን እንደሆነ ነገራቸዋለሁ። እና ኢየሩሳሌም ውስጥ በጣም በፍቅር ይኖሩ ነበር። በጣም በነገራችን ላይ የመጀመሪያዎቹን ክርስቲያኖች ነገር ስናስብ አንድ መረሳት የሌለበት ነገር የመጀመሪያዎቹ ክርስቲያኖች አብረው ነበር የሚኖሩት። አብረው ነበር የሚኖሩት ማለት ምን ማለት ነው? ሁሉም በክርስቶስ ያመነ ክርስቲያን በሙሉ አንድ ቤት ነበር የሚኖር። አንድ ሰፈር፣ አንድ አካባቢ ነው የሚኖር። ምን አደረጉ? ሁሉም ሰው ያለውን ገንዘብ እያመጣ ሐዋርያት እግር ስር ያስቀምጣል። ቤት ያለው ቤቱን ሸጦ፣ መሬት ያለው መሬቱን ሸጦ ከሐዋርያት እግር ስር ያስቀምጣል። በክርስቲያኖች መሃል ሀብታምና ድሃ የሚባል ነገር እንዳይኖር እኩል አብረው ይበላሉ፣ አብረው ይጠጣሉ። አንድ ቤተሰብ ሆነው መኖር ጀምረው ነበር። የመጀመሪያዋ ቤተክርስቲያን እንደዚህ ነበረች በነገራችን ላይ። እና ከባድ ነው። አሁን እስቲ በዚህ ዘመን አሁን ይህን አድርጉ ብትባሉ ማን ነው ፈቃደኛ የሚሆነው? እስቲ አንድ ቤተክርስቲያን ልታስቀድሱ ሄዳችሁ በሩ ተዘግቶ በሉ ያላችሁን ባንክ ያላችሁን ሁሉ አውጡና ስጡ፣ እዚሁ አብራችሁ ኑሩ ቢባል በጣም ከባድ ነው ለብዙ ሰው። እኔ አንድ ጊዜ አንዲት እህት የነገረችኝ ገጠመኝ አለ። ጥቂት ወጣቶች ጉዞ ይሄዳሉ አንድ መንፈሳዊ ገዳም ዋሻ ለመጎብኘት እና ጎብኝተው ሊወጡ አካባቢ ከዋሻ ውስጥ አንድ አባት ይወጣሉ እና ይወጡና ምን ይሏቸዋል? ዛሬ እንደምትመጡ በህልሜ አይቼ ነበረ። እዚህ ያላችሁት 10 ምናምን ልጆች በሙሉ እዚሁ ገዳም ውስጥ በምንኩስና ህይወት እንድትኖሩ ታዛችኋል እና ያልፈለገ ሰው መሄድ ይችላል። 10 ደቂቃ ሰጥቻችኋለሁ ወስኑ ይሏቸውና እኛ አባት ወደ መቅደስ ይገባሉ። ከዛ ልጆቹ በጣም ደነገጡ። ማለት ግማሹ እግዚአብሔር መርጦኝ ነው ማለት ነው ይላል። ግማሹ ምነው እግሬን በሰበረው ይላል። ምነው ዛሬ ባለመጣው ይህን ጉዞ ይላል። ከ10 ደቂቃ በኋላ እኛ አባት ተመልሰው መጡና እኔ ምንም ያየሁት ህልም የለም፣ የነገርኳችሁ ነገር እውነት አይደለም፣ ግን ምንኩስና ማለት ምን እንደሆነ እንዲገባችሁ ነው አሉ። ገዳም ውስጥ መኖር ምን አይነት ውሳኔ ምን አይነት ህይወት እንደሆነ ሁሉን ትቶ መከተል ማለት ነው። የመጀመሪያዎቹ ሐዋርያት እንደዛ ነበሩ። አብረው ይኖራሉ፣ አብረው ይበላሉ፣ አብረው ይጠጣሉ። ክርስቲያኖች በሙሉ ማለት ነው። በክርስቲያን መሃል አንዱ እየበላ ሌላውን የሚያስቀናበት፣ አንዱ እየጠገበ ሌላው የሚራብበት ዘመን አልነበረም። የቆሮንቶስ ቤተክርስቲያን ላይ ትንሽ ሲከሰትም አንዱ ይሰክራል፣ ሌላው ይራባል ብሎ ቅዱስ ጳውሎስ ወቅሷቸዋል። ይህንን ያደረገው ምንድነው? ሁሉም ገንዘቡን እያመጣ ይሰጥ ነበረ። ይህ የጋራ ኑሮ የማህበር ኑሮ አጋፔ ወይም አቅሌሲያ ተብሎ የሚጠራ ነው። አቅሌሲያ ማለት ጋዘሪንግ ወይም የክርስቲያኖች ህብረት ማህበር ማለት ነው።
አጋፔ ማለት እንግዲህ በግሪኩ ፍቅር የሚለውን ቃል 3 ቃላት አሉ ፍቅር የሚለውን ለመግለጽ። አንደኛው ፊሊያ ነው፣ ሁለተኛ አጋፔ ነው፣ ሶስተኛው ኤሮስ ነው። ሁለቱ ሌላ አይነት ፍቅር አይነቶች ናቸው። አጋፔ ግን የጋራ የማህበርን ፍቅር የሚያሳይ ነው እና ክርስቲያኖች በጋራ ህብረት ነበር የሚኖሩት። ከመካከላቸው ግን እና በሐዋርያት ዘመን የነበረው አኗኗር የማህበር የአጋፔ ነበረ። አብረው በቃሉ ይተጋሉ። የሐዋርያትን ትምህርት ያልነው ቅድም። ከዛ በኋላ እንጀራን ለመቁረስ የተባለው ምስጢረ ቁርባን ነው። ከዛ ደግሞ ሊተርጂ አፍተር ሊተርጂ የሚባለው የጋራ ማዕድ ይመገባሉ ማለት ነው እና ይሄ በጣም ቤተክርስቲያን አንድ አድርጓን ነበር። አንዳንድ ሰዎች ለማጭበርበር ሞክረው ነበር። ማህበር ውስጥ ገብተው አብረው እየኖሩ ግን ገንዘባቸው ሙሉ በሙሉ ያላዋጡ፣ በተለይ በጣም የታወቁት ባልና ሚስት ሐናንያና ሰጲራ የሚባሉ ባልና ሚስት ናቸው። እነዚህ ሰዎች ማዋጣትና የክርስቲያኖች ህብረት ውስጥ መግባት ፈለጉ አብሮ ለመኖር። ግን ደግሞ ሲያስቡት ይሄ ማህበር ቆይቶ ቢፈርስስ ብለው ፈሩ። ስለዚህ ግማሽ መሬታቸውን ሸጠው ግማሹን አምጥተው ጴጥሮስ እግር ስር አምጥቶ አስቀመጠ። ባልየው ምንድን ነው አለው ጴጥሮስ። አይ ይሄ መሬታችንን ሸጠን ያስቀመጥነው ገንዘብ ነው አለው። አይ ይህንን ብቻ ነው ወይ የሸጣችሁት አለው። አዎ ሲለው መንፈስ ቅዱስን ታታልል ዘንድ እንዴት ሰይጣን በልብ ገባ ብሎ አዘነበትና ተቀሰፈ። ይገርማቸዋል። የጴጥሮስን ቃል ተከትሎ ሰውየው ሞተ፣ መንፈስ ቅዱስን ስላታለለ ማለት ነው። ከዛ ወዲያው ሚስትየው መጣች። እሷም ስትጠየቅ ይሄ ብቻ ነው ወይ ገንዘቡ ስትባል፣ ያው ባልና ሚስት ከአንድ እንትን ይቀዳሉ እንደሚባለው፣ እሷም አዎ ይሄም ብቻ ነው አለች። ባልሽን የወሰዱት ይወስዱሻል አላት። እሷም ተቀሰፈች፣ ሞተች ይላል ሐዋርያት ሥራ ምዕራፍ 5። አሁን ይህን ስትሰሙ ሐዲስ ኪዳን ላይ እንደዚህ አይነት ቅጣት አንጠብቅም አይደለ? መቅሰፍት አንጠብቅም እና ተመጣጣኝም አይመስልም። እንደውችን ገንዘብ ነክተው እነዚህ ሰዎች በሰማይ እግዚአብሔር ምሕረት አድርጎላቸው ሊሆን ይችላል። በምድር ግን ቤተ ክርስቲያንን እንዳናታልል አራያ እንዳይሆኑ እንደነሱ አጭበርብሮ መኖር እንደማይቻል እንድንፈራ የሚያደርግ ነው። ልክ እነዚህ ሁለት ሰዎች ሲሞቱ በክርስቲያኖች ዘንድ ፍርሃት ሆነ ይላል። ማለት መንፈስ ቅዱስን ማታለል እንደማይቻል እንዲያስቡ አደረገ እና በዚህ መልኩ የመጀመሪያዎቹ ክርስቲያኖች አንድ ቤተሰብ ሆነው ይኖሩ ነበር። ግን ይህ ነገር ምንም እንኳን ፍቅር ቢሆንም ቤተሰብ ቢሆንም እግዚአብሔር ግን አልወደደውም። ምክንያቱም ክርስቶስ ከማድረጉ በፊት ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃቸው አስተምሩ፣ ለዓለም ሁሉ ወንጌል አዳርሱ አላቸው እንጂ አንድ ሰፈር ተሰብስባችሁ አብራችሁ እየበላችሁ እየጠጣችሁ ኑሩ አላላቸው። እና የሚገርመው ከወንጌሉ ስራ ይልቅ ማህበራዊ ሕይወቱ በጣም እየደመቀ መጣ። እና ይህን ጊዜ ቅዱስ ጴጥሮስ ተነሳና ምን አለ? መልካም እያደረግን አይደለም፣ የእግዚአብሔርን ቃል ትተን ማዕድን ልናገለግል አይገባንም፣ ወይም ምግብ አሳላፊ ልንሆን አይገባንም። ስለዚህ ከእናንተ ውስጥ የታመኑ 7 ሰዎች ምረጡልን፣ ምግብ ማስተዳደሩ እነሱ ያስተዳድሩ፣ እኛ ቃሉን ለማገልገል እንተጋለን አለ። ከዛ 7 ሰዎች ተመረጡ። የመጀመሪያዎቹ 7 ዲያቆናት ማለት ነው። ዲያቆን እንግዲህ መጀመሪያ የተሾመው ለዚህ ስራ ነበረ፣ ማዕድ ለማስተባበር የሐዋርያትን ጫና ለማቅለል ማለት ነው። 7 ዲያቆናት ተሾሙ። ከነዚህ 7 ዲያቆናት መካከል የመጀመሪያው ቀዳሜ ሰማይ ቅዱስ እስጢፋኖስ፣ እነ ፊልጶስን የመሳሰሉ 7 የታመኑ ዲያቆናት ተሾሙ። ስለዚህ ምግብ የማስተዳደር ስራው በእነሱ ተሸፈነ። ሐዋርያቱ የወንጌል አገልግሎት ላይ አተኮሩ ማለት ነው። እንግዲህ ሁለተኛው ክስተት ይሄ የማህበር ኑሮ ነው። ሶስተኛው ይህንን ማህበር የበተነ ሌላ ክስተት ተከሰተ። እንግዲህ ክርስቲያኖች በሞቀ በደመቀ አኗኗር ቃሉን እየተማሩ አብረው እየበሉ እየጠጡ ሲኖሩ ክርስትና ኢየሩሳሌም ላይ ብቻ ታፍኖ ቀረ። በዚህ መሃል ግን ከ7ቱ ዲያቆናት መካከል አንድ ዲያቆን ተገኘ። በጣም የሚደንቅ ስራ የሰራና ለብዙዎች መዳን ምክንያት ይሆን። እንግዲህ ከ7ቱ አንዱ ክዷል። በነገራችን ላይ ምንፍቅና አስተምሮ ኒቆላዎስ የሚባል የኒቆላውያንን ትምህርት አትከተሉ የሚለው ዮሐንስ ራእይ ላይ ስለሱ ተጽፏል። ከ7ቱ አንድ ከሃዲ ተገኝቷል። ልክ ከ12ቱ ሐዋርያት አንድ ይሁዳ እንደወደቀ ማለት ነው። እንደዚሁ ከ7ቱ አንድ ጠፋ። ከ7ቱ ግን 6ቱ በትጋት በቅድስና ነው የኖሩት። ፊልጶስ ጃንደረባውን አጠመቀ ብለናል። ይህ ደግሞ አሁን የጠቀስኩላችሁ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ የሚባለው ነው። እስጢፋኖስ የተመደበው ለምግብ ስራ ቢሆንም ምግብ ላይ ግን አላተኮረም። ቃሉን ለማገልገል ተጋ እና በጣም ያስተምር ነበር። ከሚያስተምርበት ጸጋ የተነሳ ሊቋቋሙት አልቻሉም ይላል። አይሁድ ተሰብስበው ምኩራብ ተሰብስበው መሃላቸው ቆሞ ማንም ሊመልስለት አልቻለም ነበር። በአፍም በመጽሐፍም የሚችለው አልነበረም እና ፊቱ እንደ መልአክ ፊት ሆኖ ያበራ ነበር ይላል። እና ይህንን ዲያቆን ተከራክረው አረታ ሲሉት መጨረሻ ሲያቅታቸው በብስጭት ወስደው ከበሩ ውጭ አውጥተው ከኢየሩሳሌም በበጎች በር ወይም በአንበሳ በር በሚባለው በር አውጥተው እስጢፋኖስን በድንጋይ ወግረው ገደሉት ማለት ነው። እስጢፋኖስ ተንበርክኮ ጸለየ። አባት ሆይ ይህንን ኃጢአት አትቁጠርባቸው ብሎ ጸለየ
እና ይህ የእስጢፋኖስ ሞት በቤተ ክርስቲያን ላይ ትልቅ ሁለት ነገሮችን እንዲከሰት አደረገ። የመጀመሪያው ነገር እስጢፋኖስ ሲሞት ወጣት ነው። ክርስቲያኖች አይናቸው እያየ ወንድማቸው ሲገደል ያዩት እሱን ነው። በዚያውም ደግሞ ልጅ ማለት ነው። ስለዚህ ሰማዕትነት ተጀመረ። ቀዳሜ ሰማዕት የሚባለው ለዚህ ነው። የመጀመሪያው ሰማዕት እሱ ነው ለቤተ ክርስቲያን። ስለዚህ ክርስቲያኖች እግሬ አውጪኝ ብለው ሸሹ፣ ፈሩ። ከኢየሩሳሌም ወደ ሰማርያ፣ ወደ ይሁዳ፣ ወደ አንጾኪያ ተበተኑ ይላል። ይህ ምን ጠቀመ ካላችሁ ክርስትና ተስፋፋ ማለት ነው። አንድ ቦታ ላይ ቁጭ ብለው እየበሉ እየጠጡ እየዘመሩ እየጸለዩ መኖር አበቃ ማለት ነው። የእስጢፋኖስ መበተን የቤተ ክርስቲያን ስደት ለክርስትና መስፋፋት ምክንያት ሆነ። የተበተኑትም ቃሉን እየሰበኩ ይዞሩ ነበር ነው የሚለው። በሄዱበት ሁሉ ይሰብኩ ነበር። ፊልጶስ ሰማርያ ሄዶ አስተማረ። ኢትዮጵያዊን ጃንደረባ አስተማረ። ሁሉም ቤተ ክርስቲያን ስደት ላይ ናት ብለው እጅግራቸውን አጣምረው አልተቀመጡም። ስደቷን ለወንጌል ተጠቀሙበት ማለት ነው። በዚህ የተነሳ ክርስትና በፍጥነት እየሰፋ መጣ፣ እስከ አንጾኪያ ደረሰ። ክርስቲያኖችም ክርስቲያን ተብለው የተጠሩት በነገራችን ላይ ለመጀመሪያ ጊዜ አንጾኪያ ውስጥ አንቲዮክ የምትባለው ከተማ ውስጥ ነው። በዚያ ክርስቲያን ተብለው ተጠሩ ለመጀመሪያ ጊዜ ማለት ነው። እና በዚህ ስም መጠራትም የተጀመረው የዛን ጊዜ ነው። የእስጢፋኖስ ሞት የመጀመሪያው ቤተክርስቲያን በሁሉ ቦታ እንድትስፋፋ ምክንያት ነው። ሁለተኛ እስጢፋኖስ በሚገደልበት ጊዜ በድንጋይ የሚወግሩትን ሰዎች ልብስ ይጠብቅ የነበረ አንድ ጎበዝ ነበረ ወይም ወጣት ነበረ። ይህ ወጣት ሳውል ተብሎ ይጠራል ወይም ጳውሎስ ተብሎ ይጠራል። ሁለቱም የአንድ ሰው ስሞች ናቸው። ይህ ሰው ጳውሎስ ወይም ሳውል የሚባለው ሰው ነው። በጣም የሚገርመው በገማልያል በተባለው የአይሁድ መምህር እግር ስር ቁጭ ብሎ የአይሁድን ሕግ የተማረ በጣም ለኦሪት ሕግ የሚቀና ሰው ነበር እና እንደው እግዚአብሔር የሰማዕት ደም በእጅ አይፍሰስ ሲለው ነው እንጂ እዛ ቦታ ላይ ተገኝቶ ነበር። በእስጢፋኖስ በድንጋይ መወገር ግን ተስማምቶ ነበር ይላል ምዕራፉ የሚያበቃው። ሳውልም በእስጢፋኖስ መገደል ተስማምቶ ነበር፣ እንኳን ሞተ ብሏል። ልብስ ጠባቂ ነበረ። ግን ይህ ሰው ውስጡ ቅን ስለነበርና ለእግዚአብሔር ሕግ ያለው ቅናት ከክፋት የመነጨ ስላልሆነ እግዚአብሔር በየዋህነት ያደረገው መሆኑን አየለትና በእስጢፋኖስ ጸሎት እስጢፋኖስ የሚያደርጉትን አያውቁም ይቅር በላቸው ወይም ይህን ኃጢአት አትቁጠርባቸው ብሎ ጸልዮ ነው የሞተው። በነገራችን ላይ ሁሉም ሰማዕታት የሰማዕታትን ታሪክ ስታነቡ ሊሞቱ ሲሉ ጸልየው ነው የሚሞቱት። ለማ ለገዳዮቻቸው። ይህን የሚያደርጉበት ምክንያት ዋነኛ ምክንያቱ ጥሩ ንግግር አድርጎ ለመሄድ አይደለም። ቅዱስ ጳውሎስ ፍቅር ግን ከሌለኝ ከንቱ ነኝ፣ ሰውነቴን ለሰማዕትነት ለእሳት ለስለት አሳልፌ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ስለዚህ ገዳዮቻቸውን እየጠሉ ቢሞቱ ሰማዕትነታቸው ዋጋ ሊያጣባቸው። ስለዚህ እባክህ ማራቸው፣ ይቅር በላቸው እያሉ እየጸለዩ በሚያሳዩት ፍቅር ምክንያት እንደውም የቅድስት መሪና የምትባል እናት አለች እና ሰማዕት ልትሆን ስትል በድንጋይ ባን ነው በሰይፍ ሊቀላት የተመደበው ሰውዬ የምትጸለየው ጸሎት ስለሱ ነው። ይህ ሰውዬ ወታደር ሆኖ ስራ ሆኖበት ነው ጌታ ወይ እባክህ ይቅር በለው አንተን ስለማያውቅህ ነው እያለች ስትጸልይ በእሷ ጸሎት ልቡ ተነክቶ ክርስቲያን ሆኖ አልገልሽም እስከ ማለት ደርሶ የታዘዝክበት ነው እኔን ክብር አታሳጣኝ ብለው ሰማዕት ሆናለች። እሱም በኋላ ክርስቲያን ሆኖ ሰማዕት ሆነ። ይሄ ምንድነው የሚያሳየው? ለገዳዮቻቸው የሚጸልዩት ጸሎት ፍቅር እንዳይጎልባቸው የሚያደርጉ ነው እና የእስጢፋኖስ የምልጃ ጸሎት ለቤተ ክርስቲያን ሳውል ወይም ጳውሎስ የተባለውን ሰው አስገኘ ማለት ነው። የጳውሎስ መምጣት ለክርስትና በጣም ወሳኝ ነው። በጣም ሰፊ ርዕሰ ጉዳይ ነው ቅዱስ ጳውሎስ። እሱን የምናነሳበት በቂ ምክንያት ስለሚኖረን ለሌላ ጊዜ እንመለስበታለን። ግን አንድ ሁለት ነገሮች ላንሳ። እኔ ቅዱስ ጳውሎስን ነገር ታሪክ ሳነሳ ሁሌ ትዝ የሚለኝ ምንድን ነው፣ ድሮ ተማሪዎች እያለን ክፍል ውስጥ በጣም ረባሽ ልጅ ይኖራል። በጣም የሚረብሽ አስቸጋሪ ልጅ ይኖራል እና አንዳንድ ብልጥ አስተማሪዎች ምን ያደርጋሉ? ይህን ረባሽ ልጅ የክፍሉ አለቃ ያደርጉታል። የክፍሉ አለቃ ሲሆን ክፍሉ ሰላም ይሆናል። እግዚአብሔር ይህንን የሚመስል ነገር ነው ያደርገው በጳውሎስ ሕይወት ውስጥ። ቤተ ክርስቲያንን አውኳት ነበረ። በትምህርት ተከራክረው እንዳያሳምኑት ኦሪትን በደንብ የተማረ ነው። ለሕግ የቀና ሰው ነው። ስለዚህ ክርስቲያኖችን ለማሳደድ የቆረጠ በጣም እስር ቤት እየጨመረ የነበረ ሰው ነው እና ይህንን የሚያደርገውን ስራ ደግሞ የበለጠ ሕጋዊ ሰውነት ሰጥቶ ከሮም ደብዳቤ ተቀብሎ በደማስቆ ካሉ ማለት ነው ተቀብሎ እየመጣ እያለ ነው መንገድ ላይ ነው ያስቆመው። ክርስቶስ ያስቆመው በመብረቅ ድምፅ። ምክንያቱም ሳውል በትምህርት የሚሰማ አይደለም፣ በሐዋርያት ትምህርት የሚሰማ አይደለም። በመብረቅ በኃይል ሳውል ስለምን ታሳድደኛለህ አለው። ማነህ አንተን የማሳድድህ አለው። የናዝሬቱ ኢየሱስ ነኝ አለ። እንግዲህ ክርስቶስ ከተናቀች ናዝሬት ነው የተወለደው። የናዝሬቱ ኢየሱስ ነኝ ብሎ በታላቅ ትሕትና ሆኖ ተናገረው። ከዚህ በኋላ አይኑ ታወረ ማለት ነው። ምን እንደምታደርግ ይነገርሃል።
ሐናንያ የሚባል ሰው አለ፣ ወደሱ ሄዳለው። የሚገርመው ቅዱስ ጳውሎስ በዚህ መሰረት ተጠመቀ፣ ወደ ክርስትና መጣ ማለት ነው። የመጀመሪያዎቹ ክርስቲያኖች ጳውሎስን መቀበል በጣም ፈርተው ነበር። ምክንያቱም የሚያውቁት ክርስቲያኖች ሲያሳድድ በጣም እና የመጀመሪያው አጥምቅ ተብሎ የተነገረው ሐናንያ ራሱ ሂድና አጥምቀው ሲባል ኧረ ጌታ ሆይ እሱ ክርስቲያኖችን እኮ የሚያሳድድ ነው ብሎ ለእግዚአብሔር ሊነግረው ፈለገ። አይ የለም ስሜን በአሕዛብ ዘንድ ይሸከም ዘንድ የመረጥኩት ምርጥ ዕቃ ነው አለ። አሁን ዛሬ ከሐናንያና ከጳውሎስ እኛ የምናውቀው ጳውሎስን ነው። ከኛ የሚበልጡ ሰዎች እኛ አሳንሰን ልናስባቸው እንችላለን። እና መረጠው፣ ምርጥ ዕቃ አደረገው። በእውነት ለመናገር ጫማው እንደ ሽንኩርት እስኪላጥ ድረስ መከራ ተቀብሎ ዓለምን ዞሮ ያስተማረ ሐዋርያ፣ የቤተ ክርስቲያን ብርሃን መሆን የቻለው ሐዋርያው ቅዱስ ጳውሎስ ነው ማለት ነው። በጳውሎስ እንግዲህ በጣም ፈሊጥ የሚያውቅ ሰው ነው። በጣም ክሪቲካል ሰው ነው። አንደኛ ሮማዊ ዜግነት አለው። በአባቱ ሮማዊ ዜግነት አለው፣ በእናቱ አይሁዳዊ ነው። ይሄ ማለት የዛን ጊዜ የቅኝ ገዢዎችም የተገዢዎችም ወገን አለበት ማለት ነው ጳውሎስ። ሁለተኛ ፈሪሳዊ ነው ደግሞ እና የትኛውን ካርድ መቼ መሳብ እንዳለበት የሚያውቅ ሰው ነው። ለምሳሌ ሰዱቃውያንና ፈሪሳውያን ተሰብስበው ሲጨቃጨቁ ቁጥራቸውን ያይና ግማሽ ፈሪሳውያን ግማሽ ሰዱቃውያን ሲሆኑበት እኔ ፈሪሳዊ ስለሆንኩ እኮ ነው እንደዚህ ብሎ እንደ ፈሪሳዊ ሆኖ ሲናገር ተገልብጠው እርስ በርስ ወደ መጣላት ይሄዳሉ። እሱ ሾልኮ ይወጣል። በጣም ፈሊጥ የሚያውቅ ሰው፣ አካሄድ የሚያውቅ የመጀመሪያውን ዘመን ስታዩት በጣም የሚገርም የቅዱስ ጳውሎስ ፈሊጠኝነት ወይም አስተዋይነት ይታይበታል። እንግዲህ ከዚህ በኋላ ይሄ ዘመን ሐዋርያት ወደ የአገሩ እየዞሩ የሰበኩበት ነው። ዘ ሞስት ኤሚነንት ፋዘርስ ኦፍ ዘ ቸርች የሚል መጽሐፍ በእኛም ቤተክርስቲያን በአማርኛ ቤተክርስቲያንን እወቅ የሚል መጽሐፍ እንድታነቡ ጠቁማችኋለሁ። የመጀመሪያዎቹ ሐዋርያት ወደ የአገሩ ሐዋርያ ሆነው የሄዱበት መንገድ በጣም ይገርማል። አሁን እኛ ሐዋርያ ምንለው በእግሩ ሄዶ የሆነ ሀገር ሄዶ የሰበከ ነው። ሐዋርያት ግን በጣም ሪስክ ያለው አገልግሎት ነበር የሚያገለግሉት። ማለት ጣዖት የሚመለክበት ሀገር ሄደው ከዜሮ አስተምረው ነው ክርስቲያን ማድረግ የቻሉት እና የሚገርም ነው። አልቦ ነገር አልቦ ነቢብ ዘይተሰማ ቃሎሙ ከአንድ ድምፅ ያልተሰማ የለባቸው። ውስተ ኩሉ ምድር ወፃ ነገሮሙ በምድር ሁሉ ቃላቸው ወጣ። ወስከ አጽናፈ ዓለም በጽሐ ነቢቦሙ እስከ ዓለም ዳርቻ ድረስ ደግሞ ንግግራቸው ወጣ ይላል። ሐዋርያት ጾመው ጸልየው ተዘጋጅተው የክርስቶስን ወንጌል ዓለም ላይ ማዳረስ ችለዋል እና 12ቱም ሐዋርያት ከዮሐንስ በስተቀር የዮሐንስ አከራካሪ ስለሆነ ሰማዕታት ሆነው ነው ያረፉት። አንድ ሐዋርያ የተመሰገነ የለም። በነገራችን ላይ የተሸለመ እንኳን ለዚህ አገልግሎት እናመሰግናለን የተባለ አንድ ሐዋርያ የለም። ሁሉም በስቃይ ነው የሞቱት። ጴጥሮስ ተዘቅዝቆ ተሰቅሎ ሮም ላይ ወስደው ሊሰቅሉት ሲሉ ሲያይ ጌታ በተሰቀለበት ሊሰቅሉት ነው። ኧረ በፍጹም እኔ አይገባኝም፣ ዘቅዝቃችሁ ስቀሉኝ፣ እሱ በተሰቀለበት አልሰቀልም ብሎ ተዘቅዝቆ ተሰቅሎ፣ ወንድሙ እንድርያስ ኤክስ መስቀል አይነት ሴንት አንድሪውስ ክሮስ የሚባለው በሱ ላይ ተሰቅሎ፣ ግማሾቹን እንደነ ቶማስ ያሉትን ቆዳቸውን እየገፈፉ በቆዳቸው ላይ ጨው እየነሰነሱ በብረት አልጋ ላይ እያደረጉ ሐዋርያት በሙሉ በጣም በአሰቃቂ ሁኔታ ሰማዕታት ሆነዋል። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ፣ ዓለም ቢጠላችሁ እንዳይደንቃችሁ፣ ምክንያቱም ከእናንተ በፊት እኔን ጠልቶኛል ብሎ ጌታ ተናግሮ ነበር እና 12ቱም ሐዋርያት ሕይወታቸውን ትተው ሙሉ ሕይወታቸውን ለክርስቶስ አሳልፈው ሰጥተው የነበሩ ናቸው። ወደ የሀገረ ስብከታቸው የገቡበት መንገድ በጣም የሚገርም። ለምሳሌ ቅዱስ ዮሐንስና አብሮኮሮስን ስታዩ ዮሐንስ አንድ ቦታ ላይ ሆኖ ቁጭ ብሎ ያዝን ነበር። የጌታን ወንጌል ሳልሰብክ በቃ እንደው ቀረው ብሎ ያዝን ነበር። ከዛ ምን አደረገ? ወደ አንዲት ከተማ ሄዶ የአንዲት ሴት ቤት አገልጋይ ሆኖ ተቀጠረ። እንጨት እንደሚፈልጥ ውሃ እንደሚቀዳ ሆነው ቅዱስ ዮሐንስ ወንጌላዊና አብሮኮሮስ የሚባለው ደቀ መዝሙሩ አብረው እዛ ቤት ውስጥ ስራ እየሰሩ እያለ በአጋጣሚ የዛ ቤት ባለ እመቤት የንጉሱ ልጆች ሞግዚት ነበረች፣ ሮምና ትባላለች እና እሷን ተከትለው እዛ እያገለገሉ ቆዩ። መጨረሻ ላይ ልጆቹን የንጉሱን ልጆች ይዛ ጣዖት ቤት ስትሄድ ተከትለዋት ሄዱ። ጣዖት ቤት ሲገቡ ጣዖቱ ላይ ያለው ሰይጣን እነ ቅዱስ ዮሐንስ መምጣታቸውን ሲያይ፣ የክርስቶስን አገልጋዮችን ሲያይ ጣዖት ቤቱን አናወጸውና እነዛ ሕፃናት ሞቱ። ከዛ እናንተ ኃጢአተኞች እናንተ መታችሁ አማልክት ተቆጡ ብላ ቅዱስ ዮሐንስን ስትመታው ለምን ትመችኛለሽ አስነሱ ብትይን ይሻላል ብሎ ጸልዮ እነዛን ሕፃናት ከሞት አስነሳቸው። በዚህ ምክንያት ይቺ ሴት በክርስቶስ አመነች። የእሷ ቤት የመጀመሪያው ቤተ ክርስቲያን ሆነ። ሮምና ለተባለችው ለዚህ ሴት ዮሐንስ መልእክቱን ሲጽፍ እመቤቴ ሆይ ብሎ የሚጽፍላል ለዚህ ሴትዮ ነው እና አብዛኞቹ ሰራተኛ ሆነው አትክልተኛ ሆነው ተቀጥረው ቀስ ብለው እየሰበኩ፣ ለምሳሌ ወንጌላዊ ማርቆስ ወንጌል የሰበከው ጫማ ሰፊ አጠገብ ሄዶ ቆመ። ጫማ ሰፊው እየሰፋ እያለ ወስፌው ወጋው። ሲወጋው በግሪክ አምላኬ ብሎ ጮኸ።
ምን ማለት ነው አምላክ ያለው? አይ አላቀውም፣ ይህንን ልንገርህ እኔ ብሎ አስተምሮ ክርስቲያን አደረገው። እንደዚህ እያደረጉ በየሁኔታው ገብተው በጣም በአስደናቂ ሁኔታ ክርስትናን አስፋፍተዋል። ሐዋርያዊት ቤተክርስቲያን ነች የምንለው ለዚህ ነው።